ሰላም ጤና ይስጥልን። የዜና መረጃዎችን እነሆ። 3 ብሬንና በርካታ ክላሽንኮቭ ተማረከ። ከ50 በላይ የአድማ ብተናና የሚሊሻ አባላት ሲደመሰሱ ቀሪዎቹ ከባድና ቀላል ቁስለኛም ሆነዋል። በካምፕ ውስጥ ከተጠረነፉት የአድማ ብተናና ሚሊሻ አባላት አንድ አባል ብቻ ሲቀር ሌሎቹ ሙትና ቁስለኛም ሆነዋል። በቀኑ 2/06/2018 ዓ.ም የአፋብን ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃና 206ኛ ኮር 34ኛ ክፍለ ጦር የክፍለ ጦሩ ቃኝ እና መሐንዲስ ሻለቃ አንድ ሻምበል በተሳተፉበት አውደ ውጊያ በመተከል አውራጃ ፓቢ ወረዳ መንደር 21 ቀበሌ ላይ ከጠዋቱ 12 ሰዓት እስከ 3 ሰዓት በተደረገው አስገራሚ ኦፕሬሽን ከ50 በላይ ተላላኪ ሚሊሻና አድማ ብተና ሲደመሰሱ ቀሪዎቹ ሙሉ በሙሉ በሚባል ደረጃም ቆስለዋል። 3 ብሬን፣ 55 ክላሽንኮቭ፣ 4 አብራራው፣ 6 ኤስኬስ መሳሪያዎችን ማግኘት መማረክም ተችሏል። እጅግ በጣም በርካታ ተኳሽ እስከ ትጥቁና የእጅ ቦምቦችን ማግኘትም ተችሏል። መረጃው የአፋብን ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር ህዝብ ግንኙነት ነው። ሌላው በደብረ ማርቆስ ከተማ 206ኛ ኮር አዳይ ቡድን በሌሊት በጠላት ፓትሮል ላይ በፈጸመው የቦምብ ጥቃት 9 ሚሊሻዎች ሙትና ቁስለኛም ሆነዋል። የ206ኛ ኮር አዳይ ቡድን መፈንጫ በሆነችው ደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ35 ከማረሚያ ቤት ወደ መሃል አደባባይ ሲሄድ በነበረ ፓትሮል ላይ የኮሩ አዳይ ቡድን በፈጸመው የቦምብ ጥቃት 3 ሚሊሻዎች ወዲያውኑ ሲሞቱ 6 ሚሊሻዎች ከባድና ቀላል ቁስለኛ ሆነዋል። ጨለማን ተገን በማድረግ በሌሊት ንጹሃንን አፍነው ማረሚያ ቤት አርሰው ሲመለሱ በነበሩ ሚሊሻዎች ላይ ያነጣጠረ ጥቃት የከፈተው አዳይ ቡድኑ በፓትሮሉ አስፖንዳ መሃል ላይ የተሳካ የቦምብ ጥቃት በመክፈት የጠላትን ኃይል ሙትና ቁስለኛም አድርገዋል። እንዲሁ የአርመኒያው ሰራዊት አባላት የቡድን መሳሪያ በመያዝ እየተቀላቀሉ ነው። በዛሬው ዕለትም አንድ ብሬን በመያዝ የ102ኛ ኮርን ተቀላቅሏል። በአንድ ሳምንት ውስጥ በሰው ማስከዳት 2 መትረየስ፣ 1 ክላሽ በመያዝ የ102ኛ ኮር 22ኛ ክፍለ ጦርን ተቀላቅለዋል። ሌላው አገዛዙ የቃል ኪዳኑ ታቦት ላይ በመተኮስ ካህናትና ምዕመናንን ጨፍጭፏል። በትናንትናው ዕለት የካቲት 1 2018 ዓ.ም በምዕራብ ጎጃም ዞን ቡሬ ወረዳ ሳርተከዝ ቀበሌ የማርያም ቤተክርስቲያን የምረቃ ስነ ስርዓት ለማክበር ከህፃናት እስከ አዛውንት በተሰበሰቡ ምዕመናንና የሃይማኖት አባቶች ላይ አሸባሪው አብይ አህመድ ኃይል ከፍተኛ የሆነ ድብደባና ወከባ ፈጽሟል። የቤተክርስቲያኗ ምዕመናን በተሰበሰቡበት የጠላት ኃይል ከበባ በመፈጸም የቃል ኪዳኑን ታቦት በተሸክመው ካህንና ምዕመን ላይ የተኩስ ሩምታ በመክፈት የቃል ኪዳኑን ታቦት ከካህኑ ላይ ወረሮ መሬት በመጣልና ቄስ ጌትነት ገላው የተባሉ የታቦቱን ተሸክሞ የነበረ የቤተክርስቲያን አገልጋይ አስረው እንደወሰዱትና በርካታ ንጹሃን አርሶ አደሮችን አግተው መውሰዳቸውን በቦታው የነበሩ የዓይን እማኞች ለ77ኛ ክፍለ ጦር መረጃውን ማድረሳቸውም ታውቋል። አሸባሪው ኃይል ሃይማኖት ተቋም በተደጋጋሚ የምሽግ ቦታ ከማድረግ በዘለለ የቤተክርስቲያኗን ቅርሶች በመዝረፍ አማኞቿን በመግደልና በማንገላታት እኩይ ተግባሩን አጠናክሮ ቀጥሏል። ሌላው አገዛዙ ጤና ተቋማትን በማውደም ሙሉ በሙሉ ዝግ እንዲሆኑም አድርገዋል። በአማራ ፋኖ ብሔራዊ ንቅናቄ በምዕራብ አማራ ቀጠና ቴዎድሮስ በ105ኛ ኮር 44ኛ ክፍለ ጦር በጎጃም አገው ምድር በባንጃ ወረዳ በሳትማ ድንጋይ ቀጠና በድሮ በቀኛዝማች ስሜነ ደስታ እንጂባራ ብርጌድ ስር የሚገኙ 10 የህዝብ አገልግሎት መስጫ ጤና ተቋማት በወረዳው ጤና ጣቢያ ጽህፈት ቤት ቀጥታ ትዕዛዝ ሰጭነት ከጥር 27 2018 ዓ.ም ጀምሮ የተዘጉ በመሆናቸው ከዚህ ወር ጀምሮ በእነዚህ የጤና ተቋማት የሚሰሩ ከ85 በላይ የሚሆኑ የተቋማቱ ሰራተኞች ደሞዝ እንዳይከፈል ለወረዳው ፋይናንስ ጽህፈት ቤት የግድ ደብዳቤ በፍሬ ህይወት መኩሪያው በኩል ተጽፎ ደርሷል ተብሏል። አሸባሪው ስርዓት የህክምና አገልግሎት መስጫ ተቋማት እንዲዘጉ ትዕዛዝ አስተላልፈዋል። በባንጃ ወረዳ አስተዳደር ምክር ቤትና በወረዳው ጤና ጥበቃ ጽህፈት ቤት ቀጥታ ትዕዛዝ ሰጭነት የተዘጉት የህዝብ አገልግሎት መስጫ ተቋማት ህዳር 10 2017 ዓ.ም ሙሉ በሙሉ አውድሞትና ዘርፎት የነበረው ዳንጃ ጤና ጣቢያ፣ ሱርታ ጤና ጣቢያ፣ ዳንጊያ ኪዳነ ምሕረት ጤና ኬላ፣ አከና ጤና ኬላ፣ አሰም ጤና ኬላ፣ ጃንጉታ ጤና ኬላ፣ ሱርታ ጤና ኬላ፣ ጉርጃ ጤና ኬላ፣ ጋጋስታ ጤና ኬላ፣ አተታ ጤና ኬላ ናቸው። እነዚህ ተቋማት ተዘግተው የህክምና አገልግሎት፣ የነፍሰ ጡር ክትትል፣ የወሊድ አገልግሎትና የህፃናት ክትባት አገልግሎቶች እንዲቋረጡ ተደርጓል። ይህ በእንዲህ እንዳለ በስማዳ ወረዳ ፋኖ በፈጸመው የከበባ ማጥቃት የጠላት አከርካሪን በመስበር ድል ተቀዳጀ። በቀጠናው ሸረፍ ጎዴ ላይ የነበረው የጠላት ብልጽግና ወታደሮች ኮንክሪት ምሽግና ወገዳ ከተማ በፋኖ ቁጥጥር ስር ገብተዋል። በአፋብን ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታ ባተ ኮር
ጉና ክፍለ ጦር ስር ከሚገኙት ከስቴደንሳ ብርጌድና ከስማዳ ሀገረ ቢዘን ብርጌድ የተወጣጡ የፋኖ ኃይሎች ወደ ጠላት ካምፕ ተወርሮ በመግባት ለ8 ሰዓታት ባካሄዱት የጨበጣ ውጊያ የጠላትን አከርካሪ በመስበር ታላቅ ድል ማስመዝገባቸውን የክፍለ ጦሩ ህዝብ ግንኙነት ገልጿል። ውጊያው የተካሄደው ትናንት የካቲት 1 2018 ዓ.ም ከጠዋት 2 ሰዓት ጀምሮ ከእኩለ ቀን ገዳማ ድረስ በስማዳ ወረዳ ወገዳ ከተማና አካባቢ ላይ ሲሆን በዚህም ፋኖ ድል የተቀዳጀበት፣ በአንጻሩ ደግሞ ያገዛዙ ኃይሎች በርካታ ጓዶቻቸውን ይዞታቸውን ያጡበት ትንቅንቅ ነበር የተካሄደ። የፋኖ የማጥቃት አቅም በምን ያህል ደረጃ እንዳደገ በታየበት በዚህ የቆረጣና የከበባ ማጥቃት በርካታ ያገዛዙ ወታደሮች ሞትና ቁስለኛ የተደረገ ሲሆን ቀሪው ኃይል ህይወቱን ለማትረፍ አካባቢውን ለቆ መፈርጠጡን ታውቋል። የጠላት ኃይል በስማዳ ወረዳ ውስጥ ሸረፍ ጎዴ ተራራና አቦ ቤተክርስቲያን ዙሪያ ሰርቶት የነበረው የኮንክሪት ምሽግ ድርምስምሶ የወጣ ሲሆን የፋኖ አባላቱ ይዞታቸውን በማስፋት ወገዳ ከተማን ሙሉ በሙሉ በመቆጣጠር በአሁኑ ሰዓት ተቆርጦ የቀረ የጠላት አባል ካለ ለማጥራት ያሰሰ ስራ እየሰሩ መሆኑም ታውቋል። በቀጠናው የሚገኘው የብልጽግና መከላከያ ሰራዊት ከወደ ፋኖ በሚፈጸምበት ከሳንጃ ውግ ጀምሮ የጨበጣ የደፈጣና የጸረ ሽምቅ እርምጃ አከርካሪው ተሰብሮ ለአንድ ሰዓት ያህል እንኳን ቆሞ መዋጋት ሳይችል ቀርቶ ቀጠናውን ለቆ መሸሹን ምንጮች ገልጸዋል። በተያያዘም ከወደ ፋኖ የሚወሰድበትን እርምጃ መቋቋም ያልቻለው የአገዛዙ ኃይል ከአንድ ቤት ቅርብ ገበያ ከማሰሮ ደንብ ከልጫና ከግንዳ ጠመም ከወለላ ባህር ከአጃ ከአይሳ ከብናት ከጎኋላ ከአሙሲት ወረዳዎች ሙሉ በሙሉ ተጠራርጎ መውጣቱም ታውቋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።